ንጋት የድል መጀመሪያ ነው። ተነስ። እያንዳንዱ ትልቅ ስኬት የሚጀመረው በትንሹ ነው። ገና ፀሐይ ከመውጣቷ በፊት ከንጋት ቀድሞ በመንቃት ንጋት። ሌላው ዓለም ገና ከእንቅልፍ ውስጥ እያለ አንተ የዛሬን ቀን ለማሸነፍ በርተህ ስትነሳ ነው። የድል ሰዓት የሚጀምረው ገና ሌላው ሰው ከመነሳቱ በፊት ስትዘገጃጅ ነው። የምትፈልገው ነገር የምታገኘው ገና ሌላው ሰው ዝግጅት ሳይጀምር አንተ ቀድመህ በመገኘት ነው። ንቃ። የመጀመሪያ ድልህን በእንቅልፍ ላይ ወይም ከአልጋ በመነሳት ተቀዳጀው። ይህ ግን ለአንድ ቀን ብቻ መሆን የለበትም። ጠንካራ ልማድም ሆነ ድል የሚገነባው በአንድ ቀን ጀንበር ሳይሆን በየዕለቱ ባለህ ጽናት ነው። ትልቅ ስኬት የሚመነጨው በየቀኑ በምታደርጋቸው ትንሽና ተከታታይ እርምጃዎች ነው። አስታውስ፣ የውሃ ጠብታ ድንጋይን የሚበሳው በኃይሉ ሳይሆን በጽናቱ ነው። ዛሬ ያደረከው ትንሽ ጥረት ሊያንስህ ይችላል፣ ግን ያን ትንሹን ጥረት ነገ፣ ከነጎዲያ እና ከሳምንት በኋላ ደግሞ ማንም ሊያቆመው የማይችለውን ኃይል ትፈጥራለህ። ነገሮችን ከመጀመሪያው እስከ መጨረሻ በጽናት በቁርጠኝነት መተግበር ነው ወሳኙ። ጽናት የጀመርከውን እንድትቋጨው ያደርግሃል እና በመጨረሻ መንገዱ ፈታኝ ሲሆን፣ ነገሮች ከባድ ሲሆኑ፣ ተስፋ መቁረጥ እንደ ጥቁር ጥላ ሲያጠላብህ አትፍራ። መውደቅ የሂደቱ አካል ነው። ጉዳዩ ስንት ጊዜ ወደቅክ አይደለም፣ ስንት ጊዜ ተነሳህ ነው እንጂ። ሻምፒዮኑ የሚለየው ተስፋ ባለመቁረጡ እንጂ ሳይወድቅ በመቅረቱ አይደለም። እያንዳንዱ ውድቀትህ የመጨረሻ ሳይሆን የትልቅ ድልህ መጀመሪያ መሰላለው። ተስፋ አትቁረጥ። ንጋትን ቀድመህ ተነሳ። በየዕለቱ በትንሹ ጥረት አድርግ። እስከ መጨረሻው ድረስ በትጋት ታገል። ተነስ፣ ሂድ፣ አሸንፍ።